ንጉስ አምላክ ወይስ አምባገነን? ምናልባትም የነጻነት ተምሳሌት? እውነት ለመናገር ቀዳማዊ ኃይለ ሥላሴን በአንድ ቃል መግለጽ በጣም ከባድ ነው። በ20ኛው ክፍለ ዘመን ታሪክ ውስጥ ካሉ እጅግ በጣም ውስብስብ እና አነጋጋሪ መሪዎች አንዱ ናቸው። እናም በዚህ ዝግጅታችን ከፍ ካለው የሥልጣን ጫፍ እስከ መራራ ውድቀታቸው የዘለቀውን አስገራሚ ታሪካቸውን እስኪ አብረን እንመልከት። እንግዲህ ንጉሠ ነገሥቱ ራሳቸው በአንድ ወቅት የተናገሩት ነገር አለ። በጠንካራ መሠረት ላይ የተገነባ ቤት ሊፈረስ አይችልም ብለው ነበር። ይህ ንግግር በወቅቱ የነበራቸውን የጸና አቋም ያሳያል። ግን ከዓመታት በኋላ የገጠማቸውን ውድቀት ስናስብ ይህ ንግግር በጣም ጥልቅ የታሪክ ምጸት ይፈጥራል። ከእንደራሴነት እስከ ንጉሥ የዘመናዊ ገዢ ጉዞ ታሪኩ የሚጀምረው እንግዲህ ራስ ተፈሪ መኮንን ከሚባሉ አንድ ወጣትና ለውጥ ፈላጊ ሰው ነው። በወቅቱ ኢትዮጵያ በባህላዊ አስተዳደር ውስጥ ነበረች እና እሳቸው ደግሞ ሀገሪቱን ወደ ዘመናዊነት የማሻገር ትልቅ ራዕይ ነበራቸው። የሥልጣን ጉዟቸው መነሻው ይኸው ነበር። እንግዲህ የዛን ጊዜውን ፖለቲካ ለመረዳት የሁለት ተጻራሪ ኃይሎች ፍትጊያ እንደነበረ ማሰብ እንችላለን። በአንድ በኩል ወግና ባህልን አጥብቆ የያዙት እቴጌ ዘውዲቱ አሉ። በሌላ በኩል ደግሞ ለለውጥና ለዘመናዊነት የቆሙት እንደራሴያቸው ራስ ተፈሪ ነበሩ። በቃ ይሄ የድሮና የአዲስ ፍጭት ነው በወቅቱ የነበረውን ዋናውን የፖለቲካ ውጥረት የሚገልጽ። ያው ይህን ሁሉ ስልጣን በአንድ ጀንበር እንዳገኙት እንዳይመስላችሁ፣ በፍጹም በጣም ቀስ በቀስና በዘዴ ነው ስልጣናቸውን ያጠናከሩት። ለምሳሌ እንደ እቴጌ ዘውዲቱ ባለቤት ራስ ጉግሳ ወሌ ያሉ ትልልቅ ተቀናቃኞችን ባንቸም ጦርነት ላይ መርታት ነበረባቸው። በቃ እንዲህ ያደረጉ ነው መንገዳቸውን ያጸዱ ወደ ንጉሠ ነገሥትነት ዙፋን የተጠጉት። እዚህ ጋር ደግሞ አንድ በጣም ያስገርም ታሪክ አለ። የአንበሳ ዲፕሎማሲያቸው እውነት ነው። በ1404 አውሮፓን ሲጎበኙ ለአውሮፓ መሪዎች የአንበሳ ግልገሎችን በስጦታ ሰጥተዋል። እስኪ ያስቡት። ይህ ድርጊት በጣም ብልሃት የተሞላበት ነበር። አንበሳ የጥንታዊ የኢትዮጵያ ሥርወ መንግሥት ምልክት ስለሆነ ይህንን እንደ ስጦታ መጠቀም በውጭ ዓለም ዘንድ በጣም ልዩ እና የተከበሩ መሪ እንደሆኑ እንዲታሰብ አድርጓል። የፋሺዝም ተቃውሞ ድምፅ በዓለም መድረክ ላይ የታየ ጽናት እንግዲህ በአውሮፓ መድረክ ላይ ዝናቸውና ተቀባይነታቸው እየጨመረ ሲመጣ የሚገርመው ነገር ከዚሁ ከአውሮፓ ነው የንግሥና ዘመናቸው ከባዱ ፈተና እየተጋረጠባቸው። የፋሺስቱ ሙሶሎኒ ኢጣሊያ የኢትዮጵያን ሉዓላዊነት ለመድፈር ተነሳ። 1935 ይሄ ዓመት የፋሽስት ወረራ የጀመረበት የጨለማ ዘመን ነው እና ይሄ ተራ ጦርነት አልነበረም በፍጹም። እስኪ ያስቡት። በአንድ በኩል በኬሚካል የጦር መሳሪያ የታገዘ ዘመናዊ የኢጣሊያ ጦር አለ። በሌላ በኩል ደግሞ በአብዛኛው በሀገር ፍቅር ብቻ የታጠቀ የኢትዮጵያ ሰራዊት። የኢጣሊያ ጦር የፈጸመው ጭካኔ፣ በተለይ መርዛማ ኬሚካል መጠቀሙ በታሪክ ላይ ትልቅ ጥቁር ጠባሳ ጥሎ ነው ያለፈው። በዚህ ጊዜ ብዙዎች እጅ ይሰጣሉ ብሎ ነበር የጠበቁት። ግን እሳቸው ፍጹም ሌላ መንገድ ነው የመረጡት። ወደ ስደት ሄዱ። ግን ዝም ብሎ አይደለም። የሀገራቸውን ጉዳይ በቀጥታ ለዓለም ሕሊና፣ ለመንግስታቱ ማህበር ለማቅረብ ወሰኑ እና ይህ ውሳኔያቸው በታሪክ ውስጥ ፈጽሞ ማይረሳ ክስተት ሆነ። በ1963 ለተባበሩት መንግስታት ባደረጉት ንግግር ላይ ወደ ኋላ መለስ ብለው በ1936 የሰጠውት ማስጠንቀቂያ ትክክለኛነትን ታሪክ ይመሰክራል ብለው ነበር። እና እውነትም ነው። በዛን ጊዜ የሰጡት ማስጠንቀቂያ ጆሮ ዳባ ልበስ ቢባልም እንደ ትንቢት የሚቆጠር ንግግር ነበር። መልእክቱም ግልጽ ነበር። ጠባጫሪነትን ዛሬ ዝም ብለን ካየነው ነገ የሁላችንን በሩን ማንኳኳቱ አይቀርም የሚል። እሺ፣ ቀጣው ምዕራፍ የተባበረች አፍሪካን መፍጠር እና ዓለም አቀፋዊው ተምሳሌት። በ1931 በድል አድራጊነት ወደ ኢትዮጵያ ሲመለሱ ማንነታቸው ተለውጦ ነበር። የኢትዮጵያ ንጉሠ ነገሥት ብቻ አልነበሩም። የፋሺዝም ቀንበርን ለመስበር የበቁ የመጀመሪያው አፍሪካዊ መሪ በመሆናቸው በቅኝ ግዛት ስር ለነበሩት ለመላው አፍሪካውያን የነጻነት ተምሳሌት ሆኑ። እናም ከጦርነቱ በኋላ አመራራቸው አዲስ መልክ ያዘ። በ1941 ወደ ኢትዮጵያ ተመለሱ። የተባበሩት መንግስታት ድርጅት ከመሰረቱት አባል ሀገራት አንዷ ኢትዮጵያ ሆነች። ከዛም በ1963 የአፍሪካ አንድነት ድርጅት ምስረታን መርተዋል። የመጀመሪያው ሊቀመንበርም ሆኖ አገልግለዋል። በቃ በዓለም አቀፍ ደረጃ ያገኙትን የሞራል ልዕልና ለአንድ ትልቅ ዓላማ ተጠቀሙበት። ይኸውም የፓን አፍሪካኒዝምና የአህጉራዊ አንድነት ግንባር ቀደም ድምፅ መሆን ነበር።
እናም የዚህ ሁሉ ጥረት ውጤት አንዱ ማሳያ ይህ ነው። የአፍሪካን አንድነት ድርጅት የዛሬው የአፍሪካ ህብረት ቀዳሚ ተቋም ዋና መስሪያ ቤቱን ያደረገው አዲስ አበባ ነው። ይህ ነገር በአፍሪካ አህጉር ላይ የነበራቸው ተጽዕኖ ምን ያህል ህያው እና ዘላቂ እንደሆነ የሚያሳይ ትልቅ ምልክት ነው። አብዮትና ውድቀት በመሰረቱ ላይ የታዩ ስንጥቆች። እንግዲህ በጣም የሚገርመው ነገር ይሄ ነው። በዓለም አቀፍ መድረክ ላይ ኮከባቸው ደምቆ ሲያበራ፣ እዚሁ ሀገር ውስጥ ግን የዙፋናቸው መሰረት ቀስ በቀስ እየተናደ ነበር። ታዲያን ምንድን ነው እየተፈጠረ የነበረው? በማርክሲዝም አስተሳሰብ ተጽዕኖ ስር የነበሩ ተማሪዎችና የመሬት ይዞታ ማሻሻያን የሚቃወሙ መኳንንት። ከነዚህ ሁለት ወገኖች የሚነሳው አለመረጋጋት የንጉሠ ነገሥቱን የሀገር ውስጥ አቋም በጣም አዳከመው። ፍጹም ስልጣናቸው መሸርሸር ጀመረ። እናም ሁኔታው ከቁጥር ውጪ መሆን ጀመረ። በመጀመሪያ ከባድ የወሎ ረሃብ እስከ 80 ሺህ ሰዎች ገደለ። ከዛ ደግሞ የ1973 የነዳጅ ቀውስ ኢኮኖሚውን ክፉኛ ጎዳው። በዚህ ሁሉ ላይ ሰፊ ወታደራዊ አመፅ ተነሳ። በመጨረሻም ደርግ የሚባል ኮሚቴ ስልጣኑን ተቆጣጠረ። በቃ እነዚህ በ1970ዎቹ መጀመሪያ ላይ የተከሰቱት ተከታታይ ቀውሶች ናቸው በቀጥታ ወደ አብዮቱ የማሩት። እናም መስከረም 12 ቀን 1974 ዓመት ቀዳማዊ ኃይለ ሥላሴ በደርግ ከስልጣን ወርዶ በቁም እስር ላይ እንዲቆዩ ተደረገ። ይህ ቀን የ44 ዓመት የንግስትና ዘመናቸው ፍጻሜ ብቻ አልነበረም፣ የጥንታዊው የሰለሞናዊ ስርወ መንግስትም መጨረሻ ነበር። የአንበሳው አወዛጋቢ ቅርስ ቅዱስ ወይስ አምባገነን? እሺ፣ አሁን ደግሞ ወደ ትልቁ ጥያቄ እንምጣ። ቀዳማዊ ኃይለ ሥላሴ ዛሬ እንዴት ነው የሚታወሱት? ይህንን ጥያቄ ለመመለስ በስማቸው ዙሪያ ያለውን ጥልቅ ቅራኔ መመልከት አለብን። ቅርሳቸው ሁለት ገጽታ ነው ያለው። በአንድ በኩል ዓለም አቀፋዊው ተምሳሌት ናቸው፣ የጸረ ቅኝ ግዛት ምልክት፣ የአፍሪካ አንድነት ድርጅት መስራች፣ ለራስ ተፈሪያኖች ደግሞ መለኮታዊ አካል። በሌላ በኩል ደግሞ ችግር የከበበው ገዥ፣ ፊውዳላዊ ስርዓትን አስቀጥለዋል፣ ረሃብን ደብቀዋል ተብሎ ይከሰሳሉ፣ የፖለቲካ ተቃዋሚዎችንም አስረዋል። ስለዚህ ሁለቱም ገጽታዎች አሉ። እና ደግሞ የራስ ተፈሪያን ጉዳይ አለ። ቅርሻቸው ከፖለቲካም በላይ ነው። ለራስ ተፈሪያኖች እሳቸው መሲህ ናቸው፣ ዳግም የተገለጠው ክርስቶስ። እና በጣም የሚገርመው ነገር እሳቸው በህይወት እያሉ ይህንን እምነት በይፋ አስተባብለው አያውቁም። ይህ ነገር ተጽዕኗቸው ከኢትዮጵያ ድንበር አልፎ በመላው ዓለም እንዲሰራጭ ትልቅ ሚና ተጫውቷል። ታዲያው በመጨረሻ ታሪክ እንዴት ሊያስታውሳቸው ይገባል? ለሚሊዮኖች የነጻነት ተምሳሌት የነበረ በገዛ ሀገሩ ግን ዙፋኑን ያጣ ንጉሠ ነገሥት እንዴት ነው አንድ ሰው ሁለቱንም ሊሆን የሚችለው? የዚህን እጅግ በጣም ውስብስብ መሪ ታሪክ መፍታት ምናልባትም ለታሪክ ተማሪዎችና ለትውልድ የተተወ ትልቅ ጥያቄ ሆኖ ይቀጥላል።